የተከበራችሁ የዩቲዩብ ተከታታዮች እንደምን አላችሁ? እንደምን አስከረማችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ እንደምታውቁት አዲስ ነገር ይዤላችሁ መጥቻለሁ። ደስ የሚል የሚያስተምር የጓደኛ ፍቅር፣ ደስታ፣ ህይወት የሚሰጥ ወይም ደግሞ በትዳር ውስጥ ስንሆን ጓደኞቻችን ለእኛ ምክር ሲሰጡና ወይም በትዳራችን የሆነ ነገር ሲሰጡና እኛ የምንመልሰው ምላሽ ምንድን ነው? ወይስ ምን ያህል ጠንካራ ነን? በትዳራችን ነሳ ምን ያህል ቆንጆና ጠንካራ አነጋገር አለን በሚለው ዛሬ ይዤላችሁ የመጣችሁት። ላይክ እና ሸር እያደረጋችሁ ቤተሰቦች ላይክ እና ሸር ማድረጋችሁን አትርሱ። ባይሆን ዛሬ የመጣሁበት በጣም ረቅ ያለ ነው። አንዲት ጓደኛዬ ከአስተያየቷና ከኖረችበት ኑሮ እስኪ ይሄ ይጠቅማቸው ሊሆን ይችላል፣ ይሄኔ በህይወቴ ያሳለፍኩት ገጠመኝ ለሌላ ሰው ትምህርት ወይም ደግሞ ለሌላ ሰው አሪፍ ነገር ይሆናል ብላ ስላማከረች ነው። ይጠቅማቸዋል ብዬ ነው። መቼም አንድ ሰው ያሳለፈውን ህይወት ከስንት አንድም ያሳለፈው ስለሚኖር ለወደፊትም አላማችን እንድንጠነቀቅ ወይም ደግሞ ጥሩ ቦታ ላይ አማዝነን ነገሮችን እንድናይ ይረዳናል። የጓደኛችን ምክር ወይም ደግሞ የገጠማት ገጠመኝ በጣም ረቀቅ ያለ ነው። 7 ዓመት ሙሉ በፍቅር ጓደኛዋ ጋር ይኖራሉ። ማለት የወንድ ማለት ነው። ማለት ያለ ትዳር ያለ ምንም ማለት ነው። በፍቅር ብቻ በመተሳሰብ በምንም ነገር ግን እዛ መሀል ላይ እንደዛ ስትሆን ብዙ ነገር መሀል ላይ መጋጨት አለ፣ መጣላት አለ። በመሀላቸው የእሷም ጓደኛ ያሏቸው፣ እሷም የምታማክረው ጓደኛ አላት፣ እሱም ደግሞ የሚያማክረው ጓደኛ አለው ማለት ነው። ስለዚህ እሷም ለጓደኛዋ ስታማክር እንደነበረው እሱም ሲያማክር እንደነበረው 7 ዓመት ሲኖሩ ሲጣሉ እያስታረቋቸው በቃ የሆነ ከሱ ከሆነ ችግሩ ዛሬ እኮ እንደዚህ ብያት እንደዚህ ያደረኳት ብሎ ለጓደኛው ሄዶ ሲመክረው ጓደኛው የእሱ ስህተት ከሆነ ይሄ ያንተ ስህተት ነው፣ የእሷ ስህተት ከሆነ ደግሞ ይሄ የእሷ ስህተት ነው፣ ይሄ የምታስተካክል መልካም ነገሮች ይበርዳሉ እያሉ አብረዋቸው ኖረዋል። አንድ ቀን ግን እንደዛ እያሉ ሲኖሩ የእነሱ ፍቅር አስቀናቸው። ሴት ስንባል መቼም ቅናተኛ ነን። ሴቷ ይህን ያህል ይጣላሉ ይላሉ፣ ግን ለምንድን ነው ጭራሽ ተለያይተው ያልቀሩት ብላ በልቦና አሰበ። አንድ ቀን ቁጭ ብላ እንዲህ ለምንድን ነው ግን ሲጣሉ በራሳቸው ነገሮችን ለማስተካከል መጥተው ያማክሩኛል፣ ለእኔን መጥታ ታማክረኛል፣ ግን እስከ ዛሬ ድረስ ለምንድን ነው ይጣላሉ? ለምን ይጣላሉ? የሚዋደዱ ከሆነ ከመጀመሪያው ለምን ይጣላሉ? ደግሞ ከተጣሉ ደግሞ ሁለተኛ ተመልሰው ደግሞ በተሰዳደቡበት አፋቸው ተመልሰው የሚገናኙት ምንድን ነው? እኔ አልገባኝም እያለች ለብዙ ጊዜ ጥያቄ የሆነባት ራሷን በራሷ ለምንድን ነው እያለች ትኖር ነበር። ሴት ጓደኛዋ ማለት ነው። ወንድ በነገራችን ላይ መጣላትም ከፈለገ ፊት ለፊት ነው፣ መግጠምም ከፈለገ ፊት ለፊት ነው፣ መናገር ካለበትም ፊት ለፊት የራሱን ተናግሮ ከላስ ዘወር ነው የሚለው። ሴት ስንባል ግን በጣም በለየንን ነገሮችን አርቀን ነው የምናስበው። አርቀን ነገሮችን ለማበላሸት ወይም ደግሞ ተንኮል ለመስራት እናስባለን። የወንድ ጓደኛ በነገራችን ላይ በጣም አሪፍ ነው። በዚህ በኩል ወንድ ጓደኛ ያላችሁ ማለት ግዴታ ፍቅረኛ ወይም ባል ሳይሆን ጓደኝነት አለ አይደለ? ልክ እንደዛ ያ ታማኝ ነው የእውነት ማለት ነው። እንደ ሌላ ነገር ማለት ሴትን የመሰለ ነገር የለም። ቀልል ብሎና የልባችንን አውርተን የምንናገረው ሴት የመሰለ ነገር የለም። ግን ደግሞ በዛ መሀል ላይ በምናናገርባቸው መሀል ላይ ነገሮችን ለማስተካከል ወይም ለማለት ሴት ነገሮች ተስተካክለውልን ወይም በጣም የሚወደን ትዳራችን የሰመረ ሆኖ ስናይ የሌላው የራሳችንን ሳንመለከት በተሰጠነ ነገር ማመስገን ትተን የሰውን የምንመለከት ሰዎች አለን። ይህንን ነገር ብንቆርፍ ወይም ደግሞ እንደዚህ አይነት ባህሪ ያለን ሰዎች ይህንን ነገር ብናስወግድና የራሳችንን ብንመለከት በጣም አሪፍ ነው። የእውነት የሰውን መመልከት አንቃጦ የሰውን ማየት ለምንም አይጠቅምም። ስለዚህ የሰውን ከመመልከታችን በፊት የራሳችንን ማየት ያስፈልጋል።
ስለዚህ ይህች ልጅ ምንድን ነው ያደረገው? ራሷ እኔ ምን አይነት እድለኛ ነኝ፣ ጓደኛ ግቼ እኔን አምናኝ አማካሪ ናት እየመጣች እያማከረች ለእሷ መፍትሄ ለሰው መፍትሄ ማግኘት ማለት አስቡት እንግዲህ። ሰውን ልጅ መርዳት ምን አይነት ያስደስታል። የሰው ልጅ እኮ መርዳት በገንዘብ ብቻ አይደለም። በገንዘብ ስለረዳኸው ብቻ የምትመጻደቅ ከሆነ ወይም ደግሞ በምክር ያንን ሰው አግዘው በዛ ነገር እኔ እኮ ጎበዝ እንደዚህ አድርጌ ከኔን ረድቻታለሁ እያልን የምናወራ ከሆነ ይህ ከንቱ ነው፣ ባይደረግ ይሻላል። ያደረግነውን ነገር መልሰን ዋቸለስንበት ማለት ነው። ስለዚህ ለሰው ልጅ ታማኝ ስትሆን ወይም ደግሞ ለሰው ልጅ ጓደኛህን ስትቀርባት በጥሩ መልኩ ነው። ስለዚህ በመጥፎ አይን ካየህ ግን በጣም ከባድ ነው። ራስህን እንጂ ያንን ሰው አይደለም የምትጎዳው፣ ራስሽን እንጂ ያችን ልጅ አይደለም የምትጎዳት። ስለዚህ መጠንቀቅ አለባችሁ። ጓደኛ ብላችሁ ቀርባችሁ እኔ አሁን ለምሳሌ ጓደኛ ብዬ አንድ ሰው ቀረብኩ፣ ሚስጥሬን አዋየኋት፣ ችግሬን አዋየኋት፣ በጠቤም በመከራዬም በደስታዬም በሀዘኔም ጓደኛ መስታወት ነው ይባላል። ስለዚህ ጓደኛ እስከሆነ ድረስ ያለኝን ነገር ችግር ካለብኝ ችግሬን እንድቀርፍ ትመክረኛለች። ያን የመከረችኝን ነገር አይ እንደዚህ እያደረገች ብዬ ያችን ልጅ እኔ ብጠላትና ብላት ራሴን እንጂ የምጎዳ እሷን አልጎዳም። ምክንያቱም እሷ ለችግሮቼ መፍትሄ ነው ያሳየችኝ። ችግር የእኔ ከሆነ ችግሬን ነገረችኝ እንጂ ወይም ደግሞ የሌላ ሰው ከሆነ ያንን ነገር እንዳስተካከል ምናልባት ከአንቺ ባህሪ እንደዚህ ያለ ነው ብላ የመከረችኝን ጓደኛ እምጠላ ከሆነ ወይም እምርቃት ከሆነ ራሴን ነው የምጎዳው ማለት ነው። ስለዚህ እሷ ግዴታዋን የጓደኝነት ግዴታዋን ትወጣታለች፣ መክራኛለች። ግን ደግሞ ጓደኛ ናት ብላ የምትመክረው መካሪቱ ደግሞ እኔ መካሪ ነኝ እሷ ማን ስለሆነ ነው እኔ እንደዚህ የማረጋት ብለን እሷ ስኬታማ ስትሆን አሁን ይቺ ልጅ ስኬታማ ስለሆነች ብቻ ቀናችባት። እንዴት ነው የማይጣሉት ብሎ ጥርጣሬ ፈጠረባት። አስባችሁታል? ምን አይነት ጥርጣሬ ሊፈጥር ይችላል? የሰው ልጅ እንዴትስ እንደዚህ አይነት ጥርጣሬ በውስጧ ሊያድር ቻለ? ይህ በውስጣችን የቀናት መንፈስ ሲቀመጥ እንደዚህ አይነት ነገር ያደርጋል። በጓደኛችን ላይ እንድንቀና፣ በቤተሰቦቻችን ላይ እንድንቀና፣ በቃ እኛ ከፍ ያን እንድንሆን እኛ እንድንመሰገን የምንፈልግ ሰዎች አለን። ስለዚህ ይሄ ደግሞ ስህተት ነው፣ ትክክል አይደለም። ስለዚህ እቺ ጓደኛችን ምን አደረገች? ለምንድን ነው እየተጣሉ መልሰው ይታረቃሉ? እሱም የዚህን ያህል የሚወዳት እሷ የዚህን ያህል የምወደው እስኪ ምን ላድርግ ብላ አሰበች። መቼም ሰይጣን ለወዳጁ ቅርብ ነው ይባላል። ስለዚህ ሰይጣን ሹክ ይላል። መቼም ጥላትም ቢሆን ራሱ ወዳጅ መስሎ ቀርቦ ነው የሚያጠቃን። በነገራችን ላይ ከቅርብ ያለ ሰው ነው ሊያጠቃን የሚሞክረው። ሩቅ ነፍስ የተጋደለ ሰው ራሱ ብንሆን ነፍስ የተጋደለልን ሰው ቢሆን እንኳ ራሱ ያንን ሰው አይደለም ሩጠን መጠቆም ያለብን። ስለዚህ ከጎናችን ያለውን ሰውንም ዙሪያችንን ማየት ያስፈልጋል። አንድ ሰው ጋር ስለተጣላሁ ብቻ የሆነ ስህተት ሲገጥመን እሱ ነው ወይም እሷ ናት ብለን መደምደም ጥሩ አይደለም። ምክንያቱም አንድ ጎረቤት አብሮ ሲቀመጥ ከዛው ካጠገቡ ሆኖ ክፉ ስራ እየሰራበት ስለዛ ሰውዬ ክፋት ሳታውቅ ሩቅ ያለውን ሰውዬ እየተጣላህን ወይም ደግሞ በፊት ጊዜ ቆሚ ያስክበትን ሰው የምንመለከት ሰዎች አይደለም። ይሄ ደግሞ አግባብ አይደለም። ምክንያቱም የሰው ልጅ ከአንድ ሰው ጋር ስለተጣላ ብቻ በዙሪያው ጠላት የለውም ማለት አይደለም። ጠላት ሊኖረን ይችላል። ዙሪያችንን መመልከት ያስፈልጋል። እህታችን ጓደኛዋ ናት፣ የራሷ ናት፣ ሚስጥረኛዋን ታወራታለች፣ ትላታለች። ግን ወደ መጥፎ ሀሳብ እንደተቀየረችባት አልገባትም ነበር። እሷ በልቧ በጣም ታስባለች፣ እንዴት አድርጌ ነው እያለች። ከዛ ከጥቂት ጊዜም እንደ ልማዳቸው ይጣላሉ። ፍቅረኛ 7 ዓመት ያፈቀራት ፍቅረኛዋ ሲጣላ እሱም ሄዶ በቃ ተጣልች፣ እንደውም ካሁን በኋላ አልፈልጋትም ምናምን ብሎ ጓደኛ ሲኖር ተው እንጂ 7 ዓመት ሙሉ የለፋህበትን ፍቅርን በአንዲት ደቂቃ በሰከንድ በተሳሳተ ነገር ገደል አትክተተው እያለ ይመክረዋል ጓደኛው።
ሴቷ ደግሞ ምን አባቱ ምን ያደርግልሻል? እንደውም 7 ዓመት ሙሉ ጊዜሽን በላው አቃጠለው። እስከ ዛሬ ሽማግሌ ያላከልሽ ለምንድን ነው? እስከ ዛሬ ያላገባሽ? አንቺም እኮ እንደ ጓደኞች ትዳር ይዘሽ ወልደሽ መኖር ትፈልጊያለሽ። ሲጀመር ሌላ የጀመረው ነገር ኑሮት እንጂ እንዴት እንደዚህ ድንገት እየተነሳ ለምን ይጣላሻል ብላ መምከር ጀመረሻል። በፊት ግን ጥሩ ነው ታይ ቀስ እያልሽ፣ ሴት እኮ ብልሃተኛ ናት፣ በብልሃት ነው ወንዶችን መቀየር የምንችለው እያለ ነበር ስመክራት የነበረው። ከዛ ዛሬ ግን ከጋዝ ላይ ከእሳት ላይ ጋዝ ማርከፍከፍ ሆነባት ማለት ነው። ይች ልጅ በጣም እያጋጋለችው ሄደች። ችኛይቱ ደንገጥ አለችና ዛሬ ምን ተገኝቶ ነው የመከርሽኝ? ያየሽው ነገር አለሽ እንዴ አለቻት። መቼም ሴት ስንባል ጥርጣሬያችን መከራ አይደል? ያየሽው ነገር አለሽ እንዴ አለቻት። አይ እንደው ለራስሽ ብዬ ነው፣ ቆም በሽ ማየትና ማሰብ ያስፈልጋል። ሁልጊዜ ጭቅጭቅ፣ ሁልጊዜ ስድብ ምንድን ነው በቃ አለቻት። ከዛ እውነትሽን እኮ ነው መከታተልማ አለብኛል። ከዛ ያንኛው ጓደኛው ስለመከረው ወንድየው ልክ ነህ ከላስ ካሁን በኋላ እኔና እሷ 7 ዓመት አብረን ኖረናል። ስለዚህ 7 ዓመት የኖርንበትን 7 ዓመት የለፋንበትን ወይም 7 ዓመት ብዙ ነገር ያደረግንበትን ከንቱ መናማ አላስቀርም። ስለዚህ አሁኑኑ ከአክስቴ ልጅ ልደውልላትና ከዛ ሽማግሌ እንድታዘጋጅልኝ ልንገራት። እሷ ጎበዝ ናት በዚህ በኩል። ስለዚህ እሷ እንድታግዘኝ ለእሷ ላማክራትና ሽማግሌ ልኬ በቃ የራሴ የግሌ አርጌ ትዳር አርጌ መኖር እፈልጋለሁ። እስከ 7 ዓመት አብረን ኖረናል። ከዚህ በኋላ ግን በትዳር ልጆቻችንን እየወለድን መኖር ነው የምፈልገው ጓደኛዬ ብሎ ያማክረው። በቃ በጣም ጥሩ ሀሳብ ነው። ስለዚህ አሁን ተኮረፋህልኝ፣ ሌላ ነገር አታስብም፣ ቀጥታ አይደል ሰርፕራይዝ እንደውም ይሆንላታን ሽማግሌ ታስርካለ ሰርፕራይዝ ይሆንላታን ሲለው እሺ ብሎ ጓደኛ መክረዋን፣ እሷ ሌላ ነው የምታስበው። ከዛም እሱ ቀጥታ ሄዶ የአክስቴ ልጅ ማማከርሽ ነገር አለ ከቤት ነሽ ሲላት፣ አይ ከጓደኛዬ ጋር ፍቅረኛ ነበራት የአክስቱ ልጅ፣ ከጓደኛዬ ጋር ምግብ ቤት ነን ያለ ነው። ስለዚህ አሁን ልንወጣ ነበር፣ እኔ እዛ ልጠብቅህ ናቶለ ስትለው፣ እሺ አይ እንደዛ ከሆነ ያኩትሽ የሚመጣ ከሆነ እኔ ልሄድ ብሎ ፍቅረኛዋ ይሄዳል። ፍቅረኛዋ ሲሄድ እሱ ከቤት ሲወጣ ተከታትለው ትወጣለች። ፍቅረኛው ማለት የ7 ዓመት ፍቅረኛው፣ እሱ ደግሞ ወደ አክስቱ ልጅ ይገሰግሳል። ሲሄድ እየተከተለችው ነበረ። ከዛ ውስጥ ሲገባ ሲሰማት ባሻገር ያየችው፣ አይ ለካ ሌላ ህይወት ጀምረህ ነው እኔን ከላይ ከታይ የምትለይ ብላ፣ ቆይ ሰራልህ የለ ብላ ዝም አለች። ፎቶ ቀርጻለች፣ በስልኳ ቀርጻ ይዛ መጣ። እሱም መጣና ሰላም እንዴት ነሽ ምናምን ቢላት መልስ አልሰጠችው። የት ሄደህ ነው አለችው። አይ እዚህ ሆኖ የሆነ ቦታ ጓደኛዬ ጋር ነበርኩ አላት። ማን ጓደኛ? እኔ ከሱ ውጭ ሌላ ማን ጓደኛ አለኝ? ከዛም እሺ ብላ ዝም አለችና ምንም ነገር አልተናገረችም። ከዛ ሽማግሌዎቹን እሷ ጠይቅ የተባለችው አክስት ልጅ አማክሯታን ያለውን ነገር አውርተው ጨርሰው፣ በጣም ነው የማመሰግነው ደስ ስላለው አገኝልሃለሁ በእኔ ጣለው ስላለችው እሺ ብሎ በጣም ደስ ቦታ አቅፏት በጣም ነው የማመሰግነው ብሏት ምስጋና ቀርቦ ነበር የተለያዩት። በዛ ሰዓት እሷ እየቀረጸች ነበረ ሌላ ነገር ያለ መስራት ማለት ነው። ከዛም ተመለሰች ወደ ቤቷ፣ እሷም ተመለሰች። እሱም ሲመለስ ስትጠይቀው ሰርፕራይዝ ለማድረግ ስለፈለገ ያለበትን ቦታ አልነገራትም። የሄደበትን ቦታ ከጓደኛዬ ጋር ነው ብሎ ሲዋሻት፣ ለዛ ነው የዋሼ ብላ ሴት ወይና በእሷ ቤት ብልህ ሆና ነው። ከዛም ሽማግሎቹ ሊመጡ ተዘጋጅተውልሃል። ሽማግሎቹ የማን ልጅ እንደሆነ ቦታውን ያለችበት ቤተሰቦቿ የት እንዳሉ አጣራና ንገረን ብለው ሲነግሩ ሽማግሎቹ ተዘጋጅተው ሊሉ ሲሉ እኔ እናንተ ካሁን በኋላ ማቆም አለብን ብላ መታ ድንገት ተናገረችው። እንዴ ምን ሆነሽ ነው? ምን አግኝቶሽ ነው? ምን አመሰላት?
ከእኔ ላይ አንተ ሴት ደርበሃል። ስለዚህ አታስፈልገኝም። ካሁን በኋላ በስልኬም እንዳትደውል፣ እንዳታገኘኝም፣ በምሄደው ቦታ እንዳትከተለኝ። እኔ ሌላ ላገባ ነው። ስለዚህ ሁለተኛ አጠገቤ እንዳትደርስ ብላ በስልክ ደውላ ሰደበችው። ከዛ በጣም ደነገጠ። ለማመን አልከበደው። ለማመን በቃ የሆነ አንዳንድ ጊዜ የሆነ ቀልድ ነገር የሚመስል ነገር አለ አይደለ? ልክ እንደዛ አድርጎ ነው እና ያሰበው። ብዙም ቦታ አልሰጠም እና በቃ ለቤተሰቦቿ እንደዚህ እንደዚህ ያለ ቦታ ላይ ቤታቸው እንደዚህ እንደዚህ ነው ብሎ ቦታቸውን ትሞ ሽማግሌ ሄደ ከቤታቸው። ማን እንደላከ እሷ አታውቅም። ሽማግሌዎች ሲሄዱ ከቤት ነበረ። ቤተሰቦቿን ልጃቸውን ለልጅ ብሎ ሲጠይቁ ከዛ እስኪ ቆይ ልጃችን ነገር ተማክረን ብሎ ቤተሰቦቿን ተናሏት። ልጄ ሽማግሌ መጥቶ ነበረ ልጁን ታውቂዋለሽ ወይ ምናምን ብለው ልጅቱን ሲያማክሯትኝ አይኔ ባውቆ ባላውቆ ችግር የለውም ማለት እሱ አልመሰላትም። ስለተናደደች እና ስላለች እሱ ስላልመሰላት ሌላ ነው እና የመሰላት ችግር የለውም ብላ ለማግባት ነው ውሳኔው። እሱን የጎዳ ይመስላል ማለት ነው። ከዛም ጓደኛ ሆይና ስልክ ደውሎ እንደዚህ እንደዚህ አለችኝ። እኔ ግን ዝም ብዬ ሽማግሎችን ሄዱ አልኩኝ። እሷ እንደዚህ ብላ ስዘጋብኝ ምንም ላረግ አልቻልኩም። ዝም በላት በቃ። እነሱ የሰርጉ ይዘጋጁ የለ እኛም የሰርጉ እንዘጋጃለን። የዛን ሰዓት ሰርፕራይዝ እናረጋታለን። አስባችሁታል? በሰርጋችሁ ዕለት ሌላ ሰው እያላችሁ እየጠበቃችሁ እሱ የምትወዱ 7 ዓመት ሙሉ ያፈቀራችሁ ፍቅረኛው ድንገት ሲመጣ አስቡት እንግዲህ ገና ማለት ነው። ከዛም ልጅቱ ሽማግሌው ተላከ። ችግር የለውም እኔ ቤተሰቦች እናንተ ፈቃደኛ ከሆናችሁ እኔ ምንም ይሁን ባላውቀውም ከመላመድ ፍቅር ይመጣል። ስለዚህ እየተላመድን ስንመጣ ፍቅር ይመጣል። ያኔ በንዴትና በብስጭት ሆና ነው እኮ ትወደዋለች ልጁን። ከዛ ምሽ ተብሎ ቤተሰቦቹ ፈቀዱ። ሲፈቅዱ በጣም ደስ ብሎትኝ እሷ አትደውልለትም። ሲደውልላትም ቢዚ ነው የምታደርገው፣ ትዘጋበታለች። ሴቷን ጓደኛዋን ሲያማክራት በቃ ልታገባ ነው ከህይወቷ ውጣ አለች። እሷ አልገባት፣ ሌላ ሰው መስሏታል። ምክንያቱም ዋናይቱ መካሪቱ ባለየቱ እሷ ስለሆነች ማለት ነው። መክራ ወደዛ ህይወት እንድትገባ ያደረገቻትኝ እንደዚህ እንድትሆን ያደረገቻት ደግሞ እሷ ናትና በጣም ደንግጦ ስለነበረና በቃ ችግር የለም ሰርፕራይዝ ማለት ሽማግሌውን የላኩት እነሱ እንደሆኑ ስለገባውና ስለተረዳ ነው እንጂ አሁን በዛ አጋጣሚ ላይ እንደዛ እንዳለችው ሌላ ሽማግሌ ቢመጣ ወይም ልጅቱን የፈለገው ሌላ ሰው ቢሆን አስቡት ግን ማለት ነው ህይወቷ ይበላሻል ማለት ነው በማታውቀው ነገር። ከዛም ሽማግሎቹ እሺ ከተባሉ በኋላ ዝግጅቱ እነሱ ያዘጋጃሉ፣ እሱም በሱ ወገን ያዘጋጃል። መጨረሻ ላይ የሚዜ ልብስ ሊገዙ እሷም ልትገዛ የሙሽራ ልብስ ሲገዛ መቼም ይከዳል። ልጅቱ ልትመርጥ ትሄዳለች እና በገጠር ባህልም ሆነ በከተማም ሆነ ሙሽሮቹ ሚዜዎቹ ሆነው ልብስ ይመርጣሉ እና ይለካሉ ልብስ። ስለዚህ እሷም ልብሷን ልትለካ በዛውም ባሌን አየዋለሁ ብላ ሀክ እያለች ስትሄድ ማንም ይሆን ጥሩ ሚዜ እሷ አንደኛ ሚዜ እሷ ናት። የእሱም ሚዜ ያለው ጓደኛው ነው። ደነገጠች፣ ግራ ተጋባች። አንተ ልታገባ ነው ምናምን አለችው። አዎ ላገባ ነው፣ ቆንጆዬ ልጅ አግኝቼ ላገባ ነው፣ በጣም የምወዳት የማፈቅራት ሲላል በቃ ያቺ ናት ያየኋት ብላ ፎቶውን ስታሳየው ደነገጠና እንደ መሳቃል በዚህ ምክንያት ነው ማለት ነው እንደዛ ያደረገችው ብሎ ተረዳትና ይሄ ሚስጥር ነው ለጓደኛው ተማከሩ። ገለል ያሉና ተማከሩ። ምን ታሾካሾካለች ምናምን በቃ ኦቨር ወጥታለች። እኔ የሆነ ውስጧ በጣም ተናዷል። የእውነትን ያገባ መስሏት እሷን እንደሆነ ስላልገባት። ከዛም ጓደኛዋ እንዴ የሆነ ነገር እየተፈጠረ ነው ወይስ ምን እኔ ሌላ ቦታ ነው ያለሁት ምናምን ትወዛገባለች። እና በነገራችን ላይ ገርኩ። ከዛ የኞቹ ሳ የታሉ አልመጡም ሳ ምናምን ትላለች። ምናልባት ትቶት የሆነ ሰርጉን ይላታል።
ከዛ እያናደዳት እያላትኝ መጨረሻ ላይ የሆነ ሰው መጥቶ እንዴ 7 ዓመት ሙሉ የምታፈቅራት ልጅ ልታገባ ነው እንዴ ብሎ እውነቱን አፈረጠባቸው። ከዛ እኔን ነው የምታገባው አለ። እዛ ሆና ደንግጣ ቤሎውን እየለካች እንደነበረ ፌንት ነቅላ ወደቀች። ከዛ አንስተዋት ምናምን ከተረጋጋይ በኋላ ይቺ የአክስቴ ልጅ ናት፣ ፎቶ እንደዚህ ያደረግሽው የአክስቴ ልጅ ናት። ስለዚህ ይቺ ሽማግሌ ልልክ ስለሆነ እሷን ሊያማክሯት ሽማግሌ እንድትፈልግልኝ ስለፈለግኩ ነው እንጂ ሌላ ነገር አይደለም። ስለዚህ እኔ ደግሞ ሰርፕራይዝ ላደርግ ስለፈለግኩ ነው እንደዛ በሚስጥር አድርጌው የነበረው ጓደኛዬ እንደዚህ ስለመከረ ምናምን ሲል ጥላቴ ማነው? ጓደኛዬ አንቺ አይደለሽም። ሲጀመር አንቺ ጓደኛዬ ብትሆኝ ስህተት እንኳ ቢኖርበት አንቺ በአይንሽ በብረት ያላየሽውን ነገር ፈጥረሽ እንደዚህ ማድረግ አልችልም ብላ ጓደኛዋን ሰርዛ ጓደኝነቷን ሰርዛ ባሏ ጋራ ፍቅረኛዋ ጋር ተጋብታ ትዳሯን ይዛ ኖረች እላችኋለሁ። ስለዚህ ቤተሰቦቿ ተጠንቀቁ። በሰው ምክር የምትሄዱ የምትጓዙ ልጆች ካላችሁ ተጠንቀቁ ማለት ነው። ከእንደዚህ አይነት ነገር ይጠብቃል። ብትጣሉ እንኳ እርስ በራሳችሁ ተነጋግራችሁ ለመፍታት፣ በተለይ ባለትዳሮች ፍቅረኛ ይዛችሁ ለትዳር ያሰባችሁ እህት ወንድሞች ካላችሁ ማስተዋል ያስፈልጋል። ነገሮችን ቀስ ብሎ ማስተዋል ያስፈልጋል። በኋላ ምክንያቱም ዋጋ እንዳያስከፍለን ማለት ነው። እና በርቱ እላለሁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።